ጂም እየሰራችሁ መውሰድ ያለባችሁ 5 ምርጥ ሰፕሊመንቶችን ዛሬ ይዤላችሁ መጥቻለሁ። እነዚህ ሰፕሊመንቶች የሰውነታችሁን ለውጥ የሚያፋጥኑ ሰፕሊመንቶች ናቸው ማለት ነው። እስቲ በመጀመሪያ ሰፕሊመንት ምንድን ነው? ሰፕሊመንት ማለት ባለው ነገር ላይ የሚጨምር አጋዥ ማለት ነው እንጂ ያለውን ነገር ላይ የሆነ ታምር የሚፈጥር ነገር አይደለም። ስለዚህ አጋዥ እንደመሆኑ መጠን ያለው ነገር የሚባለውን ነገር ማጥበቅ ይኖርባችኋል። ከዛ ግን ያለው ነገር ላይ ማገዝ ወይም ደግሞ መጨመር ነው የሚገባን ማለት ነው። ስለዚህ ባለው ነገር ላይ ለውጥ እያያችሁ ካልሆነ እነዚህ ነገሮች ስላልተጠቀማችሁ ስለሆነ እነዚህ ነገሮች 5 ሰፕሊመንቶች አልኳቸውን መጠቀም ይኖርባችኋል ማለት ነው። ቀጥታ ወደ ሰፕሊመንቶቹ እንገባለን። የመጀመሪያው ክሬቲን በተለያየ አይነት ሊኖር ይችላል ገበያው ላይ። ክሬቲን በጣም ጠቃሚ የሆነ በሳይንሱ ሙሉ በሙሉ 100% የተረጋገጠ ሰፕሊመንት ቢኖር ክሬቲን ሰፕሊመንት ነው ማለት ነው። ስለዚህ እናንተ ክሬቲንን በምትጠቀሙበት ጊዜ ምን ልታገኙ ትችላላችሁ የሚለውን ነገር ስናይ በመጀመሪያ የኢነርጂ መጠናችሁን ከፍ ያደርገዋል። ለምን? ኤዲፒን ወደ ኤቲፒ የመቀየር አቅም ስላለው ማለት ነው። ምርመራ ላይ የሄዳችሁ ሰዎች ከሚመረመረው ነገሮች ውስጥ አንዱ በሰውነታችሁ ውስጥ ምን ያህል ክሬቲን መጠን አለ የሚለውን ነገር ሲመረመሩ ወይም ደግሞ ስትመረመሩ አይታችሁት ሊሆን ይችላል ወረቀታችሁ ላይ ማለት ነው። የላብ ወይም ደግሞ የሜዲካል ወረቀት ካላችሁ ወይም ደግሞ ካያችሁት። ስለዚህ ክሬቲን በተፈጥሮ በሰውነታችን ውስጥ የሚገኝ ነገር ነው። ለምንድን ነው ታዲያ ክሬቲን እንደ ሰፕሊመንት የመጣው ከተባለ ባለው ላይ በሰው ሰውነት ውስጥ ከ2 እስከ 3 ግራም ክሬቲን ሊኖር ይችላል እንደየሰው ማለት ነው። ይሄም ደግሞ ምንድነው የሚያደርግልን ያለንን የበላነውን ምግብ ወይም ደግሞ ካርቦሃይድሬቶችን የተለያዩ ነገሮችን ሊሆን ይችላሉ ወደ ኢነርጂ አቅም ጉልበት እንዲኖረን የሚያደርግልን ነው ማለት ነው። ታዲያ ይሄንን ስናደርግ ምን ጥቅም ሊሰጠን ይችላል ስንል አንደኛ ጡንቻዎቻችን መጠናቸውን ወይም ደግሞ የመስራት አቅማቸውን ኢነርጂያቸውን ከፍ ስለሚያደርግልን ምን ያደርግልናል ማለት ነው። ብዙ ክብደቶችን ብዙ መሸከም የምንችላቸውን አቅማችንን ይጨምርልናል። በዚህም ደግሞ የጡንቻ መጠናችንን እንዲጨምር ያደርገዋል። ከዚህም በተጨማሪም ደግሞ ክሬቲን ስንወስድ ብዙ ውሃ እንጠጣለን። ክሬቲን በተፈጥሮ ምን ያደርግልናል ማለት ነው ዋተር ሪቴንት በማድረግ ወይም ደግሞ ውሃውን በሰውነታችን ውስጥ ያለውን ውሃ በመያዝ ክብደት ይጨምርልናል ማለት ነው። ክብደት ይጨምርልናል ስንል ግን ክብደት ለመጨመር ብቻ ነው የሚጠቅመው ማለት አይደለም። ክሬቲን የሚጠቅመው ለበልክም ለከትም ነው። የክብደት መጠን መጨመር የስብ ሊሆን ይችላል፣ የጡንቻ መጠናችን ሊሆን ይችላል መጨመር። ከትስ ምንድን ነው? የስብ መጠናችንን እየቀነሰን የጡንቻ መጠናችንን መጨመር ማለት ነው። ስለዚህ በሁለቱም መንገድ ብትሄዱ ክሬቲን በጣም ወሳኝ ነገር ነው። ስለዚህ ክሬቲንን መጠቀማችሁ የግድ ሊሆንባችሁ ነው ማለት ነው። በዚህ ጊዜ ሁሉም አትሌቶች፣ ስፖርተኞች የምትሏቸው ክሬቲን ይጠቀማሉ። ሁለተኛው ደግሞ በጣም ወሳኝ ሰፕሊመንት አሳ ውስጥ ካለው ነገር ምንድን ነው? ፊሽ ኦይል ወይም ደግሞ የአሳ ዘይት ወይም ደግሞ ኦሜጋ 3 የምንለው ነገር ነው። ኦሜጋ 3 በጣም የበለጸገ ስለሆነ ነው አሳ ለሰዎች የሚመከረው። የአእምሮ ስራን ያፋጥናል፣ የጡንቻ ግንባታን ያፋጥናል የሚባለው ኦሜጋ 3 ስለያዘ ነው። ስለዚህ ኦሜጋ 3 ደግሞ ኤክስትራክት ተደርጎ ይሸጣል እንደ ሰፕሊመንት ማለት ነው። ኦሜጋ 3 ሰፕሊመንትን መጠቀም አለባችሁ ማለት ነው። ኦሜጋ 3 ምን ሊጠቀም ይችላል? ተጠቃሚ ያለውን የአጥንት ህመም ሊቀንስ ይችላል። ሁለተኛ ደግሞ በጡንቻ ግንባታ ሂደት በጣም ወሳኝ የሆነ አስተዋጽኦ ይኖረዋል። ከዚህም በተጨማሪም ደግሞ የአእምሮ የመስራት አቅምን የሚጨምር ነው። ይሄ የአእምሮ የመስራት አቅምን ክሬቲን ላይ ስትጠቀሙ ታግኝታላችሁ፣ ኦሜጋ 3 ላይ ስትጠቀሙ ደግሞ ታግኝታላችሁ ማለት ነው። ኦሜጋ 3 ሰፕሊመንትን ስትጠቀሙ ወይም ደግሞ ለመግዛት ስታስቡ ምን ማየት አለባችሁ ከተባለ ከፍተኛ የሆነ ኢፒኤ እና ዲኤችኤ መጠኑን ማየት ይኖርባችኋል ማለት ነው። ግን ደግሞ ብራንድ የሚባሉ ኦሜጋ 3 ሰፕሊመንቶች የምትጠቀሙ እመክራችኋለሁ ማለት ነው። በቀን ውስጥ ስንት መጠን መውሰድ አለብን ከተባለ በቀን ውስጥ ከ1000 ሚሊግራም እስከ 2000 ሚሊግራም ድረስ በጤና ሂሳብ ከታሰበ ማለት ነው። ሶስተኛው ደግሞ ሰፕሊመንት ምንድን ነው? መልቲ ቫይታሚን እና መልቲ ሚነራል። አራተኛው ደግሞ ምርጥ ሰፕሊመንት ምለው ዌይ ፕሮቲንስ ነው። ዌይ ፕሮቲንስ ምንድን ናቸው? ፕሮቲንን ለምን ኤክስትራ ነገር መውሰድ አስፈለገ ከተባለ አንደኛ ዌይ ፕሮቲን ኤክስትራክት ተደርጎ በቀን ውስጥ ከሚያስፈልገን 20 ወይም ፕሮቲን በአንድ ስኮፕ ስለሚሰጣል። ይህም ደግሞ ለምን ይጠቅማል ከተባለ እንደኛ ጡንቻችሁን መገንባት ላይ ፎከስ ያደረጋችሁ ሰዎች ዌይ ፕሮቲን በጣም ይጠቅማችኋል። ምክንያቱም ሌላ ፋት ኤክስትራ ፋት ስለሌለው ዌይ ፕሮቲን በምትጠቀሙበት ጊዜ ፕሮቲኗን ብቻ ስለምታገኟት ማለት ነው። ሌላው ደግሞ በሉሲን እንደዚህ በአስፈላጊ በምንላቸው ለሰውነታችን አስፈላጊ በምንላቸው አሚኖ አሲዶች የታጨቀ በመሆኑ ለጤናችሁ እንዲሁም ደግሞ ለሰውነታችሁ ግንባታ በጣም አስፈላጊ ነው ማለት ነው። ስለዚህ ዌይ ፕሮቲን ምርጫችሁ ልታደርጉ አምራችኋለሁ። አምስተኛው ደግሞ ግዴታ አይደለም፣ ቢኖራችሁም ባይኖራችሁም ችግር የለም።
ምንድነው? አምስተኛው ፕሪ ወርክአውት ሰፕሊመንቶች